አስቡት እስቲ በጣም የምትወዷቸው ሰዎች ህይወታችሁ ውስጥ እንዲቆዩ የምትፈልጓቸው ሰዎች በአንድም ሆነ በሌላ ምክንያት ጥለዋችሁ ከሄዱ በኋላ እናንተ አቅማችሁን አሰባስባችሁ ልክ ሂል ማድረግ ጀምራችሁ ራሳችሁን ላይ ፎከስ ማድረግ ስትጀምሩ እነዛ ሰዎች ተመልሰው ይመጣሉ። እንደዚህ አይነት ሲቹዌሽን ውስጥ በምትሆኑበት ጊዜ ማድረግ ያለባችሁን ነገር ነግራችኋለሁ። እንደዚሁም ደግሞ ለምን እንደሚመጡና እናንተ ማድረግ ያለባችሁን ነገር እኔ ነግራችኋለሁ ማለት ነው። ከዛ በፊት ግን ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ይህን ቻናል ተቀላቀሉ ማለት ነው። በጣም የምትፈልጓቸው ሰዎች ፍቅራችሁን፣ ክብራችሁን፣ ሁሉ ነገራችሁን አሳልፋችሁ የሰጧቻቸው ሰዎች በጣም የነሱ ህይወት ውስጥ መቆየት የምትፈልጉ ሰዎች ሆነው ነገር ግን የእናንተ ፍቅር የእናንተን አክብሮት ሁሉም ነገር ሳይረዱ ቀርተው ትተዋችሁ ይሄዱና እናንተ ልክ ኢነርጂያችሁን ሺፍት እንዳደረጋችሁ ሲገነዘቡ ወይም ደግሞ እናንተ ራሳችሁን ችላችሁ ሂል እንዳደረጋችሁ በራሳችሁ ተጣጥራችሁም ቢሆን ከነዛ ሰዎች ራሳችሁን ነፃ ካደረጋችሁ በኋላ እነዛ ሰዎች አሁንም ይቅርታ አሰብኩሽ ካላንቺ መኖር አልችልም ካለ እንደዚህ ብለው መተው ይቅርታ ይጠይቋቸዋል ማለት ነው። እንደዚህ በሚሆንበት ታይም ማድረግ ያለባችሁ ነገር ቢኖር መቼም እነዛን ሰዎች መመለስ የለባችሁም ነው። የነሱ ፍቅር እንደማይገባችሁ አድርገው ዲስሪስፔክት ካደረጋችሁ በኋላ ልክ እናንተ አይ ብላችሁ በቃ ብላችሁ ፊታችሁን ዞር ስታረጉ ተመልሰው ይመጣሉ። እነዚህ አይነት ሰዎች መጀመሪያም ሆኑ እናንተ ክብር ስትሰጧቸው፣ እናንተ ስትወዷቸው፣ እናንተ እንክብካቤ ስትሰጧቸው ሳይገባቸው ቀርቶ ልክ እናንተ ግን አይ ብላችሁ እንከናቸውን ማየት ስትጀምሩ ለነዛ ሰዎች ያላቸውን ፍቅር ስትቀንሱ ሪላይዝ ያደርጉና ያስተውሉና ቶሎ ብለው ይመጣሉ ወደ እናንተ ጋር ማለት ነው። እንደዚህ ሲያደርጉ የሚገባቸው ያ እንደሆነ ማወቅ አለባችሁ። ክብር ሳይሆን መናቅ ወይም ደግሞ ለነሱ አቴንሽን አለመስጠት እንደሆነ ማወቅ አለባችሁ። እነዛ ሰዎች ወደ ህይወታችሁ ሲመጡ እውነቱን ለመናገር ተጸጽተው ወይ ደግሞ የእናንተ ጎዶሎነት ገብቷቸው ሳይሆን እውነታው እናንተ የሰጣቻቸውን ክብር ማንም ሰው ሊሰጣቸው ስላልቻለና እናንተ ጋር ያላቸውን ቦታ እናንተ የሰጣቻቸውን ነገር ሌላ ቦታ ሊያገኙት ስላልቻሉ ያንን ነገር ስለሚፈልጉት ነው ማለት ነው እንጂ ፍቅራችሁ አስጨንቋቸው ወይም ደግሞ ካለናንተ መኖር ስለማይችሉ ምናምን አይደለም። እንደዚህ አይነት ሲቹዌሽን ውስጥ አጋጥሟችሁ ካላችሁ ማድረግ ያለባችሁ ነገር ቢኖር ብቻችሁ እንደቆማችሁ እንደዛው ብትቀሩ እመክራችኋለሁ ማለት ነው። በተአምር እነዛ ሰዎች እናንተ የሰጣቻቸውን ፍቅር ረግጠው ከሄዱ በኋላ ተመልሰው ምንም እንዳልተፈጠረ ይቅርታ ጠይቀው ሲመጡ በተአምር እንዳትቀበሏቸው ማለት ነው። እንዲህ ካደረጋችሁ አሁንም እነዛ ሰዎች እናንተን ጥለዋችሁ እንደማይሄዱ ምንም ዋስትና የላችሁም። ሲቀጥልም ደግሞ እናንተን ወዷችሁ ሳይሆን የነሱን ጎዶሎነት እንድትሞሉላቸው ስለፈለጉ መሆኑን እንዳትረሱ። ለእናንተ ክብር ጭራሽ የላቸውም ማለት ነው። የሚፈልጉት ያንን ቦታ እናንተ የሰጣቻቸውን ቦታ ብቻ መሆኑን አስታውሱ። ስለዚህ በተአምር መቼም ቢሆን እንዳትመልሳቸው። አይኖ ምናልባት በቻሌንጅ ውስጥ ልትሆኑ ትችላላችሁ። እነዛ ሰዎች እንዲመጡ አሁንም ልትፈልጉ ትችላላችሁ። ነገር ግን ቢመጡም ፈርስት ፕሌስ ላይ ያላከበሯችሁ ሰዎች፣ መጀመሪያም ፍቅር ያልሰጠኝ ሰውዬ አሁንም ፍቅር ይሰጠኛል ማለት ይሄ የጻን ልጅ ጨዋታ ወይም እቃቃ ነገር ነው ብዬ ነው ማስበው። መጀመሪያም ፍቅሩ ስለማይገባው ነው ጥሎሽ የሄደው ማለት ነው። ስለዚህ ፕሊዝ እንደዚህ አይነት ሲቹዌሽን ውስጥ ካላችሁ አሁንም ደግሜ ነግራችኋለሁ፣ መልሳችሁ የእናንተ እንዳታረጓቸው በተአምር። አሁንም ካንቺ ውጪ ሴት ማሰብ አልቻልኩም ምናምን እየተባልሽ እየተሾፈብሽ መሆኑን እንዳትረሺ። እንዲህ ካለሽ እየተሾፈብሽ መሆኑን እንዳትረሺ። እውነትም ተቀይሮ ወይም ደግሞ አንቺን ወዶሽ አይደለም እንድትረጂ ምፈልገው ማለት ነው። ሁልጊዜ እንደዚህ የሚሆኑ ተመላልሰው ሲመጡ የእናንተን ባውንደሪ ቼክ ለማድረግና የምርም እቺ ሴት ከህይወት ያስወጥታኛለች የምርም አትፈልገኝም የሚለውን ነገር ለማጣራትም ጭምር ነው ማለት ነው። እንደዚህ ሲሆኑ መቼም ቢሆን እናንተ መመለስ እንደሌለባችሁና ከነዛ ሰዎች ጋር ያላችሁን ነገር መቁረጥ እንዳለባችሁ ነው
እኔ የምነግራችሁ ማለት ነው። ቢመጡም ትላንትና ያሳያችሁን ነገር እጥፍ አድርገው ያሳያችኋል እንጂ መቼም ቢሆን አያከብሯችሁም፣ ለእናንተ ፍቅር አይኖራቸውም። እውነታው ይሄ ነው። ይቀየራሉ ብላችሁ የምታስቡ ከሆነ ተሳስታችኋል። አይቀየሩም። ሊቀየሩ ቢፈልጉ ኖሮ መጀመሪያ ከእናንተ ጋር ሲሆኑ ለእናንተም ሲሉ ለፍቅራችሁ ሲሉ ይቀየሩ ነበረ። ከሄዳችሁ በኋላ ልክ ኢነርጂያችሁ ከነዛ ሰዎች ከተወሰደ በኋላ ወደ ራሳችሁ ማሰብ ስትጀምሩ፣ ለራሳችሁ ጊዜ ስትሰጡት፣ እናንተን ብቻ ማዳመጥ ስትጀምሩ የነዛ ሰዎች ኖቲስ ማድረግ ይጀምራሉ ማለት ነው። ድሮ እናንተ ነበራችሁ እነሱ የምታሳድዷቸው፣ ከዛ በኋላ ደግሞ እነሱ እናንተን ማሳደድ ይጀምራሉ። ማስታወስ ያለባችሁ አንድና አንድ ነገር ቢኖር እነዛ ሰዎች ምን ያህል እንደጎዷችሁ፣ ምን ያህል ዲስሪስፔክት እንዳደረጓችሁ፣ ምን ያህል እንዳስለቀሷችሁ ነው። ገባችሁ? ይህንን ነገር ስታስቡት ያ ሰው እንደማይገባችሁ ትረዳላችሁ ማለት ነው። አይ ይቅርታ ጠይቆኛል፣ አይ እንደተጸጸተ አምኛለሁ፣ ሁለተኛ እድል ያስፈልገዋል ብለሽ የምታስቢ ከሆነ ሞክሪው፣ ያ አድርጊው። ነገር ግን እመኚኝ ተቀይሮ ወይም ደግሞ ራሱን ቀይሮ ምናምን አይደለም። ምናልባት ትላንት ማኒፑሌት ካደረገሽ በላይ ፕላስ አሁንም ማኒፑሌት ሊያደርግሽ ነው ተመልሶ የመጣው። እውነታው ፍቅር አይደለም። እነዛ ሰዎች የሚመጡት ወደዋችሁ ወይም አፍቅሯችሁ አይደለም። የሚገባችሁን ነገር ማወቅና ከነዛ ሰዎች የተሻለ ሰው ወደ ህይወታችሁ መሳብና አትራክት ማድረግ ብቻ ነው። ያ ማለት ምን ማለት ነው? ራሳችሁ ላይ ስትሰሩ፣ እንደዚሁም ራሳችሁ ማዳመጥ ስትጀምሩ፣ ሰልፍ ኮንፊደንስ ሲኖራችሁና የሚገባችሁን ጠንቅቃችሁ የምታውቁ ከሆነ፣ እንደዚሁም ኖ ማለት ስትጀምሩ ጥሩ የሆኑ ኦፖርቹኒቲዎች፣ ጥሩ የሆኑ ሪሌሽንሺፖችን አትራክት ማድረግ ትችላላችሁ፣ ወደ ራሳችሁ መሳብ ትችላላችሁ ማለት ነው። ነገር ግን የነዛን ሰዎች ነገር የምትፈልጉ ከሆነ፣ እነዛን ሰዎች ማሳደድ የምትፈልጉ ከሆነ ትላንት ከነበረው ነገር የባሰ ነው ድሬን ሆናችሁ ዝቅ ብላችሁ እንድትታዩ የሚያደርጋችሁ ነገር ነው እያደረጋችሁ ያላችሁት ማለት ነው። በውሳኔያችሁ ጽኑ። እነዛን ሰዎች ድጋሚ አትፈልጓቸው። የተሻለ ነገር ብቻ በማየት ራሳችሁ ላይ ስሩ፣ ራሳችሁን አጠንክሩ ብዬ እመክራችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ኔክስት ቪዲዮ እስከምንገናኝ ድረስ ባይ።